ያሻ ነባ ለምንድነው እስካሁን የቆየኸው? ከነጋ ጀምሮ ምንም ስላልሰራው እሱን ብቻ ነው ገና አሁን እየሰራው። እስካሁን እኮ ቁርስ አልበላሁም። ለምን አልበላሽም? ያምሻል እኮ ደግሞ ትምህርት ቤትም እኮ ትሄጃለሽ። ቤት ቁርስ የለም። ደሞም የሰጠኸኝን ብር አልቋል። ለዛ ነው ያልበላሁት። እኔ አፈር ልብላ አባ ላስቸግር። ላሁን የሰራው እኔ ቶሎ ቶሎ ሸቀል አድርጌ እመጣለሁ። አሁን አንቺ ልጅ ቁርስሽን ትምህርት ቤት ሰዓት እንዳይረፍድሽ እንጂ። ግን አንተ በልተሃል? መጀመሪያ አንቺ ቢ ችግር የለም ወንድሜ። የኔ ፒያር የኔ ቆንጆ ያት እስኪ እንዳታም ሊስ ያረጋል ባኪ አናቃትም እንዴ? እዛ ወንድሟ የሰው ጫማ ጠራጊ ልስትሮ አራችማ ትበላት አጽፎ ሰላም ወንድሜ። ቆምሻና አግሪኝ እንጂ ንቀት ሞኖ ይቅርታ ምክንያት ሰዓት ረፍዶብኛል ልሂድበት። እንዴት ነው የሚያረጋሽ? እንደ ደሃ ልጅ ብትሆኚ እንጂ ዛሬ ከኔ ጋር ዋይ ምን ትፈልጊያለሽ? ሲጀመር ዕቃ አይደለሁም። ለሰው ልጅ ክብር ስላለኝ ነው ቆሜ ያወራሁት። ክብር አይወርድልም። ዘርበል ከፊቴ እጂ አላቅሽም እንደ ያ ለስትሮ እየጠረገ የሚያስተምርሽ ወንድምሽን ተማምነሽ ነው እንዴ? እጂ አመዳ ወንድሜ በጣም ይቅርታው ነው ሳላቅ ዝምበል ያሻ ታዝና በላሽ አንተ አይደብርህም እንዴ? ይቅርታው ነው ያጠርገም እንዴ? አይደለም ወንድሜ የኔ ምን ሆነሽ ነው? ንገረኝ ማለት ትምህርት ቤት መሄድ አልፈልግም። ከአንተ ጋር መስራት ነው የምፈልገው። አንተ የምታየው መከራ አንድ ላይ ማየት ነው የምፈልገው። እኔ እናትም አባትም ሆኜ የማስተምርሽ አሁን ትምህርት ቤት ትሄጃለሽ፣ ስራም አትሰሪም። እኔ በህይወት እስካለሁ ድረስ ምንም ችግር መከራ አታይም። እሺ አሁን ትምህርት ቤት ትሄጃለሽ፣ ከዚህ ስራም እኔን ታወጪኛለሽ ተመረሽ። እሺ ወንድሜ ወዳለሁ። እሺ ደግሞ ማኮራሃለሁ።